ሲነሳ ሲተኛ ሐሙና ገሙ ዱንያ የሆነ ሰው አላህ ከእንደዛ ሰው ያርገን አልহামዱሊላህ والله እናንተ እዚህ መስጂድ ውስጥ ያላችሁትን ለማለት አይደለም ነብዩ ይያሉ ያሉት እናንተም አልহামዱሊላህ አላህ ፈቅዶላችሁ ሰላት እንድትሰግዱ ካላችሁ እንድትሰደቁ ወደ መስጂድ እንድትመላለሱ አድርጓችኋል አላህን ሸክሩት አትሰድብኝ በልጨምርልኝ በሉት ለማለት የፈለጉት ነብዩ አለይሂ ሰላቱ ወሰለም አሉ والله ስለ ሰላት የማይገዳቸው ስለ ሐጅ የማይገዳቸው ስለ ጾም ማያስቀያን የማይገዳቸው ሲተኙም ማሳባቸው ቤት መስራት ሲተኙ ማለት ነው ሲነሱም ቤት መስራት ሲተኙ ዶላር ማግኘት ሲነሱም ዶላር ማግኘት ጭንቀታቸው ፍላጎታቸው ምኞታቸው ሁለመናቸው ዱንያ ብቻ ነው እንደዚህ አይነት ሰው እንደዚህ ሐሳቡ የሆነ ሳሉ ነብዩ አለይሂ ሰላቱ ወሰለም فرق الله عليه امره ያስባል ግን አላህ ሐሳቡን አያኒ ማለና አይሰበስብለትም አሉ አላጋጠማችሁም እንደዛ አይነት ሰው መስጂድ ማያውቅ ሰላት ማያውቅ ግን ሙስሊም ነኝ የሚል ሲያገኝክ በመታወቅ ብቻ የሚያወራክ እንዲያስብ እኮ አልተሳካልኝም ሀገር ቤት እንደዚህ አዝኬ ተበላውኝ እኮ እንደዚህ ይላል አይደል ፍላጎቱና ምኞቱ ዱንያ የነብዩ አለይሂ ሰላቱ ወሰለም ሐዲስ ውሸት ነው እንዴ ታዲያ وجعل فقره في قلبي وجعل فقره بين عيني ደህነትንም ማለት ነው በሁለት አይነ መካከል ይጽፍለታል 24 ሰዓት ማለት ነው ይሰራል አንተ መስጂድ ከምትመጣው ሰውዬ በላይ በቀን 2000 ሊሰራ ይችላል ግን ምን ያረጋል ያንኑ ላግኝቶ አላህ ደህነትን በሁለት አይኑ መካከል ይጽፍለታል አይጠግብም አሉ ነብዩ አለይሂ ሰላም ሰላት ቶ ማለት ነው 24 ሰዓት በመሮጡ ካንተ በላይ መስጂድ ሳይመጣ ቀርቶ እቺን ከተማ ማለት ነው በአንድ እግሩ አቁሞ ስራ በመስራቱ ነገር ግን አሉ ያንን ሁላ አድርጎ ለዱንያ ለአኺራ የሚባል ሰዓት ስላልሰጠ ያን ሁላ አድርጎ አላህ ከጻፈለት ውጭ አያገኝም አሉ ነብዩ አለይሂ ሰላም ስለዚህ ሽቅድድም በአኺራ ጉዳይ እንጂ በዱንያ አይደለም ብለህ ሆነ ወንድሜ ስራ አግኝ ጣር አዲያን ልፋ የሰው ልጅ አጠብቅ ከማንም በላይ ማለት ነው ኑሮህን ለመኖር ሞከር ግን በለሁን والله ለአኺራክ ማንም ስላንተ ማለት ነው والله ዛሬ ሐላል አድርጎ የሐላል ማለት ነው ሐጃችን አብረህ የምትፈጽመው ማለት ነው ሚስት ነገ አንተን ከቀበረች በኋላ አታውቅህም ስላንተ አይደለም የምትጨነቀው ስላንተ ጉዳይ ስለ አኺራ ጉዳይ ማንም አይጨነቅለትም ማንም ላንተ ጋራንቲ የለውም ነብዩ አለይሂ ሰላቱ ወሰለም ኢማሙ ነሰኢ ሐዲስ ዘይኑ ቢን ሳቢት ረዲየላሁ ዐንሁ ሐዲስ ኢማሙ ነሰኢ ኡሙና ዓኢሻ ረዲየላሁ ዐንሃ ምን ትላለች وأنذر عشيرتك الأقربين لانت بتام قرب يهونو ቤተሰቦችን ሙሐመድ ወይ አኸያኒ አላህን ያመፀሰው ነገ አኺራ ላይ ምን እንደሚጠብቀው ለነሱ በመንገር ገጽሳቸው የሚለው የቁርአን አንቀጽ በወረደ ሰዓት ነብዩ አለይሂ ሰላቱ ወሰለም ልጃቸው ፋጢማን አሏት ትላለች ያ ፋጢማቱ ኢብነተ ሙሐመድን ያ ሰፊየቱ ኢብነተ አብዱል ሙጠሊብ ያ በኒ አብዱል ሙጠሊብ لا أغني عنكم من الله شيئا سلوني من مالي ما شئتم እቺ ቁርአን አንቀጽ በወረደ ሰዓት ነብዩ አለይሂ ሰላቱ ወሰለም ውድ ልጃቸው ፋጢማን ጠርተው ፋጢማ ሆይ እንደዚህ አይነት የቁርአን አንቀጽ ማለት ነው ወርዶብኛል እኔ ነብይና መልእክተኛ በመደረጌ እንዳታለለሽ እኔ ላንቺ ማደርገው ነገር የለም አንቺ ማለና አክስቴ አብዱል ሙጠሊብ ሰፊያ የነብዩ አለይሂ ሰላም አክስት ነች አይደለም ምንም እንኳን አክስቴ ብትሆኝም አላህ እንደዚህ አይነት ቁርአን አወርዶልና ነገ ማለት ነው ዋራንት የለኝም እኔን አትተማመኝ እናንተ አብዱል ሙጠሊብ ማለት ነው የቅርብ ዘመዶች ሆይ ሙሐመድ ከናንተ መካከል አላህ መልእክተኛ አድርጎ በመላኩ
እንዳታልላችሁ እኔ ነገ በአኺራ ላይ የሚያጋጥማችሁ ስለሚያጋጥማችሁ ጉዳይ በዛ ላይ ምንም ላረግላችሁ አልችልም ገንዘብ የፈለጋችሁትን ጠይቁኝ እሰጣችኋለሁ ገንዘብ ከሆነ በአኺራ ጉዳይ ግን የኔ መልእክተኝነት የኔ ነብይነት ጋራንቲ አይሆናችሁ እናንተው ለራሳችሁ ስሩ ይያሉ ለዛም ነው ነብዩ አለይሂ ሰላም በሌላ ሐዲሳቸውም ومن بطعه عمله لم يسرع به نسبه كما قال النبي صلى الله عليه وسلم لجنة የሚያበቃውን ስራ ሳይሰራ ቀርቶ ወደ ኋላ ማለት ነው ስራ ያስቀረሰው ነሰቡ ዘመዱ ወደፊት ማለት ነው ሊያስቀድሙት አይችሉም ብሏል ነብዩ አለይሂ ሰላም إذن أيها الإخوة ሞት ለናታችን እንደመጣ ሁላ የኛም ቀንቀኑ አልደረሰም እንጂ መምጣቱ አይቀርም ዋናው እሳቸው አልহামዱሊላህ እስልምና ላይ ኖረው እስልምና ላይ ነው ሄዱት እኔና እናንተ ነገ በምን ላይ እንደምንሄድ አናውቅ ጡባ والله ደስ ይበለው በእስልምና ላይ ኖሮ በሱና ላይ ኖሮ ነገ አላህ ማለት ነው በእስልምናና በሱና ላይ ወሰደው ሰው منኛ አምሮ ለዛ ነው ኢማም አህመድ ረህመቱላሂ ዐለይሂ من مات على الإسلام والسنة مات على الخير كله በእስልምና ላይ ኖሮ እስልምና ብቻ አይደለም የነብዩን ሰለላሁ ዐለይሂ ወሰለም በመፈለግ በመከተል ማለት ነው በዛ ላይ ሞተ ሰው መልካም በሚባሉ ነገሮች ላይ ሞቷል ደስ ይበለው አሉ ኢማም አህመድ ረህመቱላሂ ዐለይሂ ስለዚህ የአኺራ ጉዳይ እንደ ቀልድ የምናየው ጉዳይ አይደለም ወንድሞች በዱንያ ብቻ መሽጉል መሆን አይደለም ቅድም እንዳልኳችሁ የፈለገ ሰው የፈለገ ነገር ይስራ አንተ አላህ በሰጠ ነገር ተብቃቃ የእከሌ ማለት ነው ላንተ መሆን አይችልም ለዚህም እኮ ነው በአኺራ ጉዳይ መሽቀዳደም ያቃተን والله ዛሬ የሰው ልጆች ማለት ነው በየትኛውም ዓለም የሚኖሩ ሙስሊሞች እሽቅድድማችን ምን ላይ ሆነዋል ዱንያ ላይ ሆናል አይደል እንዴ እከሌ ሰራ መስራት አለብኝ እከሌ እንዲያረገብኝ ግን በአኺራ ላይ የሚሽቀዳደም ሰው አለ እንዴ የለም ከዚህ ቀደም በፊት የነበሩ ቀደምት ማለት ነው አላህ ቀልባቸውን በኑር الإيمان የሙሉ ሰዎች በእንደዚህ አይነት ጉዳይ ሳይሆን ማለት ነው የሚሽቀዳደሙት ቁርአን በመቅራት ወደ መስጂድ በመመላለስ በዚህ አጋጣሚ ረመዳን እየመጣ ነው ትላንት ኡስታዝ ያነሱት ነጥብ አለ والله የሰው ቤት ጥሪ በመቀበል የመግሪብ ሰላት የኢሻ ሰላት እንዳመልጥ ኢንሻአላህ ኡስታዝ ይስላሉ ያርሙኛል لكن ሐዲስ ኢማሙ ትርሚዚ ምንም እንኳን ሐዲሱ ዑለማዎች ከብዙ አንግል ቢጨቃጨቁበትም ሰነዱን ኢማም አልባኒ ረህመቱላህ ዐለይሂ መጨረሻ ላይ የሰጡት ደረጃ አለ ሐሰን የሚል ሰሂህ ባይሆንም ሐሰን የሚል ደረጃ አለ ተመልሰን አብረና ያለን ኢንሻአላህ ነብዩ አለይሂ ሰላም ምን አሉ من أدرك تكبيرة الإحرام 40 يوما كتبت له براءة من النار وبراءة من النفاق لا أرباك أنا قالوا النبي عليه الصلاة والسلام تكبيرة الإحرام كإمام مجمر إمام الله أكبر بلو الصلاة بميسر بالساعات لأرباكا كإمام قام لأنه درسوا أرباكا تكبيرة الإحرام درسوا يسجد سؤال النبي عليه الصلاة والسلام الله لتنزعت نصف اللي تعللوا عندنا سويو ما لأنهم سموك جهنم سويش الله مزقبوا بلو الزاوس يتمزقب عندهم بالنزي أرباكا مكنيات الله ما لأنه سموك أسات سويش مزقب عندي سر زيارة قوال سويه نفكنا مالنو مزقب وسط مالنو الله سمون دي سفر عدرقيون اندون بالنزي عرباك ان تكبيرة الإحرام أما كان ينت الله مالنو نفكنا مزقب سمون دي سرز الله عدرقوال كذب لا متفلقوا السطو تعالى سعيد بن المسيب رحمة الله عليه ما فاتتني صلاة الجماعة منذ 40 سنة لأرباك مالتنا صلاة الجماعة አንድ ቀን አመልጣኝ አታውቅም ይላል 40 ቀን 40 አመት
40 ዓመት የሰዎችን ጀርባ ማለት ነው ሰግዶ አያውቅም ሰዒድ ኢብኑ ሙሰይብ ረህመቱላሂ ዐለይሂ اخواني 40 ቀን 30 ቀን ኢንሻአላሁ ተዓላ ከረመዳን አለን አይደል ከዚህ 10 ቀን ከቀረን ካሁኑ ተክቢረተል ኢህራም ሳመልጣችሁ ለመስገድ ሞክሩ 30ውን ደግሞ የተለያየ ማለት ነው ጥሪን በመቀበል በሰው ቤት ሄደን መግሪብን እንሰግድ ከሆነ ወይንም ምሻምን ሰግድ ከሆነ ስናራ ስንጫወት ማለት ነው እነዚህ ውድ የሆኑ የረመዳን ማለት ነው ተክቢራዎች ያመልጡናል ከቻላችሁ والله ማፍጠሪያችሁን ይዛችሁን ከአላህ ቤት ተቀምጣችሁ አፍጥሩ እኔ ከቤተሰባችሁ አታፍጥሩ ይያልኩ አይደለም ሙስሊም ወንድም ማለት ነው አክብሮ የጠራችሁ ጥሪውን አትቀበሉ ማለት አይደለም ግን ከሄዳችሁ والله ቁጭ ብላችሁ ማውራሳን አፍጥራችሁ ሽክረን ጀዛከላሁ ኸይራን አላህ ማለት ነው አፍጥረን ይቀበል ኸይሩን ማለት ነው ጨማምር ይስተ ብላችሁ ተጣጥፋችሁ ማለት ነው ተክቢረተል ኢህራም እንዳመልጣችሁ እዚኑ والله ስለዚህ اخواني ያ خرابሉ ሆኖ ዱንያ ዛሬ ታገኛታለ ነገ የለች ስለዚህ አላህ ማለት ነው እናታችንን ይሄዱበትን ሀገር አላህ ያሳምርላቸው እሳቸውን ብቻ አይደለም ከናንተ መካከል እናትና አባታቸው ወደ አኺራ ሄዱትን አላህ ማለት ነው ይሄዱበትን አላህ ያሳምርላቸው አላህ ሆይ ማለት ነው ብዙ ለፍተውልናል ብዙ አድርገውልናል ብዙ ተጨንቀውልናል አላህ ሆይ ማለት ነው ለጀነት የሚላቸው በስራ ባይኖራቸው አላህ አንተ ረህመት ሰፊ ነውና አላህ ሆይ ማለት ነው ጀነት አስገባቸው በሚያኒ ወንጀላቸው ብዙ ከሆነም ያ አላህ ያብስላቸው አላህ ሆይ በዚህ ሰዓት ሰከራት ውስጥ ያሉ ሙስሊሞችን አላህ ሰከራታቸውን ያ ረቢ አላህ አግራላቸው የተጠሙ የተራቡ የተራቆቱ አሉ በዚህ ሰዓት አላህ ያብላቸው አጠጣቸው አላህ ያልብሳቸው የታመሙ ሙስሊሞችን አላህ ይፈውሳቸው በልጆቻቸው የተጨነቁትን አላህ አስደስታቸው አላህ ማለት ነው ልጅ የሚፈልጉ አሉ ልጅ አልተሰጡ እኔ አንዳንዴ ይገርመኛል አንዳንዱ 4 5 አከታትሎ ሴት ይሰጠውና የሚበሳጫል አንዳንዱ አከታትሎ ማለት ነው ወንድ ይሰጠውና ይበሳጫል አንዳንዱ ደግሞ ሱብሃነሁ ወተዓላ ምን ነው እነሱ ማለት ነው ሴት የሆነባቸው ለኔ ቢሰጠኝ ምን ነው ወንድ ሆነባቸው ማለት ነው ቢበሳጩት ለኔ የሚያረግ ደግሞ ሚላል አይደል እንዴ ያላህ ስጦታ የራሱ ህክማ ስላለው ሁሉ ሙስሊም ያላህ ስጦታ ያላህ ምርጫ ከማን ያኒ سبحان الله وما كان لمؤمن ولا مؤمنة إذا قضى الله أمرا أن يكون لهم الخيار أو كما قال ربنا جل وعلا الله ما لني وانا نقر سيوسن يا الله الثاني وسط من قزيم ما لنو يا راسي وانا مرجعنا خير السلالة مؤمن آمين بلونا مقبل يالبت الله ما لنو لجاتو تنم خير يعني اللي الله تشو اللي جو يستاتشو لجي تستوتا يعني إننا نزي متكمتوتن الله ما لنو كفيلاتشو مجاهد الله يرقلاتشو ትፈራላችሁ እንዴ ሙጃሂድ ሲባል አሜሪካ ያኒ ጂሃድ ሲባል አሜሪካ ላይ ምን ኖር ሰዎች እንደ ጦር ነው የምናየው እዛ መስጂድ እናቴ እንዲ ነው የሚነገረው አርፌ ቢሌን አርፌ አቡበከር ሄጄ ብሰግድስ ዶክተር ያህያ ጋር ሄጄ ብሰግድስ ነቢ አለይሂ ሰላቱ ወሰላም መለም ይغዙ ጂሃድ ኖሮ በአላህ Subhanahu Wa Ta'ala መንገድ ውስጥ ማለት ነው ወልቶ ማለት ነው ጂሃድ ያደረገ ወይንም ደግሞ ጂሃድ ካለ በአላህ መንገድ ውስጥ ዋጋለው ብሎ አንድ ቀን ያልነየተ በእንደዚህ አይነት መልክ ያኒ አህዋል ላይ ኖሮ አጀል መታ ከዚህ ዱንያ የተሰናበተ ሰዋሉ ነቢያችን ማተ على شعبة من النفاق ከንፍቅና በሆነ ጫፍ ላይ ሞቷል ነብዩ አለይሂ ሰላም አትፍሩ والله አምጣ በላችሁ አትለምኑ ግን እዚህ ሀገር የምንኖር ሰዎች በብዙ ነገር ፈሪ ሆነናል አይደል ሲመጣ ግን አላህ ሆይ እንደውም ለምኑ እና አቡበክር ሲዲቅ እና ዑመር እና አሊ ኢብኑ አቢ ጣሊብ ይሄንን ነበር ሲለምኑው አይደል አላህ ማለት ነው ከፊል ልጆቻችን በአላህ ውስጥ የኻሊድ አይነት አምሳያ አላህ ያደርግላችሁ ሌሎችን ያኒ ሴቶችን እና አይሻን እና ፋጢማን ሌላ አምሳያ አላህ ያደርግላችሁ الله سبحانه وتعالى إيمان ستن بإيمان لا نورا بإيمان لا قدلن هذا وبالله التوفيق صلى الله على نبينا محمد وعلى آله وصحبه أجمعين